በታንኳችሁ ውስጥ ኢየሱስ መኖሩን አረጋግጡ እንጂ ምንም ችግር የለም። ኢየሱስ ባለበት የሚነሳ ማዕበል፣ መንፈስ ቅዱስ ባለበት የሚነሳ ማዕበል፣ እግዚአብሔር ባለበት የሚነሳ ማዕበል ኃይለኛ ነው። የሚያጠፋ የሚመስል ከአቅማችሁም በላይ የሚመስል ነው። መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 4 ከቁጥር 37 አካባቢ ብርቱ አውሎ ንፋስ ከተነሳ በኋላ ከኢየሱስ ጋር ወደ ማዶ በሚሻገሩ ሰዎች ታንኳ ላይ ከባድ ማዕበል ተነሳ። ሥጋ ለባሾች ተንጫጩ፣ ወዮ ጠፋን እያሉ ብዙ ነገር አወሩ። ይህ ከነርሱ ጋር በታንኳቸው ውስጥ የተቀመጠ ወይም ከነርሱ ጋር ጉዞ የጀመረ ከማዕበሉ ኃይል የሚበልጥ ጌታ መሆኑን ለጥቂት ጊዜ ረስቶት ነበር። ነገር ግን ኢየሱስ ተነስቶ ማዕበሉን ገሰጸ፣ ታላቅ ጸጥታም ሆነ ይላል መጽሐፍ ቅዱሳችን። ልነግራችሁ እፈልጋለሁ፣ ከኢየሱስ ጋር እያላችሁ ያገለገላችሁ፣ የዘመራችሁ፣ ለእግዚአብሔር እየኖራችሁ፣ በእግዚአብሔር ቤት እያላችሁ ብርቱ ንፋስና ብርቱ ማዕበል በታንኳያችሁ ሊነሳ ይችላል። በዛ ሰዓት ጠፋው ብላችሁ ከምትጮሁትና ከምትጨነቁት ይልቅ ታንኳያችሁን መርምሩ። ኢየሱስ ካለ በማዕበል ላይ ካለው ኃይል በኢየሱስ ያለው ኃይል ይበልጣል። ተባረኩ። ይህንን መልእክት ለብዙ ሰው ሼር አድርጉ። ኮፒ ሊንክ ማድረግ እንዳትረሱ።